የሰሞኑን የአዲስ አበባን ብርድ ግን በምን አይነት ቤት እያሳለፋችሁ ነው? እኔ እያሳለፍኩት ያለሁት ቤት ነው ላሳያችሁ። ተከታተሉ። ያው እንደምታዩት ነው። እኔ እዚህ ቤት ላይ ነው ይሄን ክረምት መጪውን ክረምት የማሳልፈው። አሁንም እየመጣ ያለውን ብርድ የምሸሸግበት ቤት እንደምታዩት እንግዲህ በጣም ሰፊ ነው፣ በጣም የሚያምር ነው። ሲያይ እንኳን የሚያሞቅ አይነት ቤት ነው። ለማንኛውም ሽያጭ እዚህ ቤት ላይ ሙሉ በሙሉ ጨርሰናል ለመናገር። ነገር ግን ይሄን በመሰለ መልኩ የግንባታውን ጥራት አድርገን እንደዚሁም ደግሞ በፍጥነት የምናስረክባችሁ ወደ ብሪቲሽ ኤምባሲ አካባቢ ሳይት አውጥተናል። ታዲያ እዛ ላይ ከባለ 1 መኝታ እስከ ባለ 4 መኝታ ብትፈልጉ በሴም ፊኒሽ ቢያሻችሁ ደግሞ በፉል ፊኒሽ ሰርተን ልናስረክብ ዝግጅታችንን ጀምረናል። እንዳያመልጣችሁ። ጂም፣ ስፓ፣ የመጫወቻ ኮርት አገልግሎቶች፣ ሰፊ አዳራሽ፣ ብዙ አሜኒቲዎች ይኖሩታል። ታዲያ ለማግኘት የምትፈልጉ ሰዎች ዝርዝር መረጃ ለመጠየቅ ስለ ብሪቲሽ ኤምባሲ አካባቢ መጠየቅ የምትፈልጉ ሰዎች እታች ባለው ስልክ ደውሉልን። ታዲያ እናንተም ግዙና ለኢንቨስትመንት እንደዚሁም ደግሞ ቤቱ ሲያልቅላችሁ ደግሞ ክረምት የምታወጡበት ቤት ይሆንላችኋል። ታዲያ እኔ ሲመሊ ነኝ ከዴሞ ሪል ስቴት። ቤቴን ተጋበዙ። እታች ባለው ስልክ ደግሞ ስለ ብሪቲሽ ኤምባሲ አካባቢ ደውላችሁ ኢንፎርሜሽን ጠይቁላችኋለሁ። ባይ